ብዙ ሰው ተጋብቶበታል። ብዙ ሰው ህይወቱን ፈርሷል። ብዙ ሰው ህይወቱን ፈርሷል። ስለ አሁን የሚመጣውን ኮሜንት ጠብቂ። ብዙ ሰው ብዙ ሰው የኩላሊት ታማሚ በሶሻል ሚዲያ ራሱን ያጠፋም እኮ አለ ዛሴት። ስለዚህ በተቻለ መጠን ወላሂ ሰዎች የሆነ ነገር ላይ በሚዘምቱበት ሰዓት ያ ሰው እንዴት ውስጡ እንደሚጎዳ እኔ እዚህ ሶሻል ሚዲያ ላይ እናንተ የምታውቁት ነውና የሆነ ሰሞን የተፈጠረን ነገር ያን ሰው በፊት ከነበረው ባህሪ ሌላ አውሬ የሚሆንበት ነገር ነው የሚመጣው አንዳንዴ ሲነካ እና በተቻለ መጠን አሁን አንዳንድ ሰው ኦፍ ኮርስ መጥፎ ነገር ሊሰራ ይችላል፣ የሆነ ነገር ሊያደርግ ይችላል። ማለት በጣም የፈጠጠ ነገር ላይሆን ይችላል ያ ጉዳይ። ግን የሆነ ነገር ደግሞ ሲያደርጉት አውሬ ሆኖ መጥፎ ነገር ብቻ ሲያደርግ ታያለሽና ሰውንም ይቀይራል፣ የሰውንም ባህሪ ይቀይራል። እና በተቻለ መጠን ጀስት ለሰውም ስሜት ቢኖርን ለምን ሀቢባ እዚህ ጋር የምታወራው ነገር እዚህ ጋር አይቀርም። ባይዘው ዩቲዩብ ላይ ቢዝነስ ይሰራበታል። በጣም በጥሩ ስክሪን ሪከርድ አድርጎ ኤዲት አድርጎ ደግሞ ጠዋት መንሱር እንዲህ አለ ሀቢባ እንዲህ አለች ብሎ እንጀራ ደግሞ የሆነለት ሰው አለ። ያ ነገር ደግሞ ዩቲዩብ ላይ ይቀመጣል። እያንዳንዱ የስድብም ጉዳይ የሐሜትም ጉዳይ የምንም ነገር ሲመጣ ይሄንን በዛ ወይ እንድንወስደው እኔ ሶሻል ሚዲያ ገጸ በረከት ነው ብዬ ነው የማስበው። ከሶሻል ሚዲያ እኔ ወላሂ መጀመሪያ አንቺ ያልነበርሽም ይሆናል በዛ ሰዓት 4 ዓመት 3 ተኩል ምናምን በፊት ጌም እጫወት ነበር። $2000 $1000 በቃ ሲምፕል ነበር ለኔ። ኤቭሪዴይ ለአንድ ሰዓት ነው ድባብ የምቀመጠው። $2000-3000 $200-300 ብር በአንድ ሌሊት በጣም ሲምፕል ነበር። ለሀብታምማ ይሰጣሉ እኮ ግን አልሐምዱሊላህ አሁን ደግሞ ወደ ቢዝነስ ቀይሬው ራሴ ምሰራ ኢምፖርት ማድረጋቸውን እቃዎች የሚሸጣቸውን እቃዎች ነው ላይቭ ላይም ቁጭ ብዬ ሴልስም እያረኩ ምንም እያረኩ ቢዝነስ አድርጌው በሰፊው ለሚሊዮኖች ማርኬቲንግ የማቀርበውና ሶሻል ሚዲያ ከተጠቀምንበት በጣም ገጸ በረከት ነው። የሰውን ህይወት ይቀይራል፣ ተስፋ ይሰጣል፣ ወደፊት እንዲመሆንበትን ነገር ይፈጥራል። ብቻ ብዙ ነገሮች አሉበትና ውስጡ በተቻለ መጠን በረከታችንን ይሄ የተሰጠንን ገጸ በረከት ደግሞ ከፈጣሪ የሚሰጥ ነገር ስለሆነ ለመጥፎ ባንጠቀምበት፣ እርስ በርስ እንደዚህ አካውንት ላይ ችግር እንዲመጣ ምናምን ሳናደርግ ከሆነ እኮ ዞሮ ይሄው አሁንም ይከፈታል፣ ምንም የሚመጣ ነገር አይኖርም። እንደዛ ስል ግን ይሄንን ያደረጉ ሰዎችን አታክ ላደርግ ወይ ደግሞ የሆነ መልስ ደግሞ እነሱ ደግሞ እኛን እንደዚህ አለን እንዲሉኝ አይደለም። እንዲያው ለነገሩ ነው ይበሉ ምንም አያመጡም። አትፍራ ማንም